ሰላም ውድ ተማሪዎች፣ ዛሬ ከባለፈው የቀጠለ ናሽናሊዝም ኔሽን ኤንድ ስቴት በሚለው ርዕስ ላይ የቀጠለውን ኦዲዮ ቪዲዮ ሼር አድርጋችኋለሁኝ። ናሽናሊዝምን በተወሰነ ደረጃ ባለፈው ቪዲዮ ላይ ለማየት ሞክረናል። ዛሬ ኔሽንን የሚለውን ሀሳብ እናያለን። ከዛ በፊት ግን ናሽናሊዝምን በተወሰነ ደረጃ ትንሽ እስቲ ሪቫይዝ አድርገን ወደ ዛሬው እንገባለን። ናሽናሊዝም ባለፈው እንደተነጋገርነው it is a doctrine that asserts the nation at the basic political movement organizing a state or society ብለናል። በአጠቃላይ እንግዲህ ዶክትሪን የሚለውን ነገር እንደ አይዲዮሎጂ ነው። ናሽናሊዝም ማለት እንደ አንድ አስተምህሮ ልንወስደው እንችላለን። አመለካከት፣ አይዲዮሎጂ፣ እንደ ንቅናቄ፣ እንደ ሙቭመንት የምንወስደው in which it believe nation is a supreme። ስለዚህ በትልቁ ናሽናሊዝም ሲነሳ it used to reshape and reinforce different regimes in history and also before the modern states the world was governed by different empires ብለናል። የተለያዩ ኢምፓየሮች ነበሩ, but after the collapse of them different states emerged then through this national movement ማለት ነው። ናሽናሊዝም ሙቭመንት በምንለው ነው እንግዲህ ኔሽንስ በብዙሃኑ የተመሰረቱት ማለት ነው። ስለዚህ ይህ ናሽናሊዝም የሚለው ሙቭመንት የሆኑ የጋራ ማንነት ያላቸው ሰዎች እንግዲህ ማህበረሰቦች ተሰባስበው ለመብት ጥያቄ ሊሆን ይችላል፣ ለተለያዩ የሀብት ፍትሃዊ የሀብት ክፍፍል፣ ለፖለቲካው እንደዚሁም ተወካይነት መብት፣ ለማህበራዊ ፍትህ፣ ለቋንቋ መብት፣ ሌሎችም ቋንቋቸውን ወይም ደግሞ ባህላቸውን ደግሞ ፕሮሞቲንግ ካልቸር የሚያደርጉት መሰባሰቡና የትግሉ ሂደት ነው በአጠቃላይ ናሽናሊዝም የምንለው ማለት ነው። So it is extended to establish independent sovereign states of one's favor ብለን በአጠቃላይ ናሽናሊዝም ማለት እንግዲህ አስተሳሰቡን፣ ንቅናቄውን፣ ሙቭመንቱን በአጠቃላይ ናሽናሊዝም እንደምንለው ተነጋግረናል ማለት ነው። እሺ፣ ሁለተኛው ተርማችን ኔሽን ነው። ኔሽን ማለት ብሔር የምንለው ነው። ስለዚህ ያኛውን ብሔርተኝነት ካልን ኔሽን ደግሞ ብሔር ነው። ብሔር ከሚለው ጋር we are familiar እንደምታውቁት። So ብሔር የሚባለው ነገር እንደዚሁ it is simply ከዲፊኒሽኑ ስንጀምር it refers to the community with a common history, language, culture, psychological makeup, values, tradition, myth and legends and songs by joined by a shared revealed identity። በአጠቃላይ ይህ ብሔር የምንለው ተርሚኖሎጂ ወይንም ኮንሰፕት አንድ ማህበረሰብ የጋራ የሆነ ታሪክ፣ ቋንቋ፣ ባህል እንደዚሁም የጋራ የሆነ የስነልቦናዊ ስሪት ያለው የራሱ የጋራ እሴት አለኝ ብሎ የሚያምን የጋራ ወግ፣ ደንብ፣ አፈታሪክ፣ የሙዚቃዎች የጋራ የሆነ የምንጋራው ማንነት አለን። ሪቬል ማድረግ እንግዲህ መግለጽ ማለት ነው። ወይም ሲገልጹ የጋራ ቋንቋ፣ ሳይኮሎጂካል ሜካፕ፣ ካልቸር፣ ኮመን ካልቸራል ሄሪቴጅ፣ ሂስትሪ አለን ብለው የሚያምኑ ማለት ነው። በአጠቃላይ እንግዲህ ብሔር እንለዋለን ማለት ነው። ስለዚህ despite this terminology becomes irrelevant, we still use it nations to refer states። ሰዎች እንግዲህ interchangeably ወይንም በማቀየር እንደሚጠቀሙት ይሄ ኔሽን ከስቴት፣ ስቴትን ከካንትሪ ባለፈው ተነጋግረን ነበር። ስለዚህ ብዙ ጊዜ ኔሽን የምንለው ነገር መጀመሪያ ግልጽ እንዲሆንላችሁ እነዛ ማህበረሰቦች ምን ያስፈልጋቸዋል? የጋራ የሆነ ታሪክ፣ የጋራ የሆነ ማንነት፣ የጋራ የሆነ አፈታሪክ፣ የጋራ የሆነ ትርክት ወይንም የጋራ ትርክት የምንለው ባህል፣ የስነልቦናዊ ስሪት ወይንም እሴት ያስፈልጋቸዋል። ይህ ባልሆነበት ኔሽን ልንል አንችልም። ግን በተለምዶ ሰዎች ለምሳሌ ሊግ ኦፍ ኔሽንስ ይላሉ, which is incorrect terminology ወይም ትክክል ያልሆነ ነው። ምክንያቱም ለምሳሌ ዩናይትድ ኔሽንስ ስንል ወይንም ሊግ ኦፍ ኔሽንስ ስንል ምን ለመጥቀስ ፈልገን ነው? የሀገራት ስብስብ አይደል? እነዚህ ሀገራት ስብስብ እንግዲህ በተለያዩ የዓለም ጦርነቶች ላይ እንግዲህ ወደ ዓለምን ወደ ሰላም
ዓለም ላይ ሰላም እንዲሰፍን የተመሰረቱ ኦርጋናይዜሽኖች የሀገራትን ስብስብ ለመግለጽ ነው ዩናይትድ ኔሽንስ ኦር ሊግ ኦፍ ኔሽንስ እንል አይደል። ታዲያ ግን እነዛ ኔሽንስ ብለን የምናስባቸው የጋራ ትርክት፣ የጋራ ባህል፣ ተመሳሳይ ቋንቋ፣ ተመሳሳይ አፈ ታሪክ አላቸው ስንል ጥያቄ ምልክት ውስጥ ይገባል። ምክንያቱም የህንድ ሂስትሪና የናይጄሪያ ሂስትሪ it is very different። ስለዚህ ኔሽን የምንለው የጋራ ያላቸው ከሆነ ዩናይትድ ኔሽንስ ወይንም ሊግ ኦፍ ኔሽንስ ስንል this is an incorrect or wrong connotation ልንለው እንችላለን። አፍሪካን ካፕ ኦፍ ኔሽንስ እንላልና ለምሳሌ የአፍሪካ ዋንጫን በሀገራት መካከል የሚደረግ ውድድር ነው የአፍሪካ ዋንጫ አይደል። ግን ኔሽንስ አፍሪካን ካፕ ኦፍ ኔሽንስ ስንል እንግዲህ በአፍሪካ ሀገራት መካከል የሚደረግ የኳስ ጨዋታ ውድድር ስንል ይሄም ትክክል አይሆንም ማለት ነው። ምክንያቱም አፍሪካ ካፕ ኦፍ ኔሽንስ ላይ ለምሳሌ የሰሜን አፍሪካ ሀገሮች ላይክ ሞሮኮ፣ አልጄሪያ፣ ኢጂፕት፣ ቱኒሲያ የመሳሰሉት ሀገራት አሉ አይደል፣ በብዙ እርስ በርሳቸው ሊመሳሰሉ የሚችሉ። ወደዚህ ደግሞ ወደ ምዕራቡ ስንመጣ እነ ጋና፣ ካሜሩን፣ ናይጄሪያ፣ ሌሎችም እነ ላይቤሪያን ማንሳት እንችላለን አይደል። እኚህ የጋራ የሆነ ነገር ወይም በጣም የተለያየ በታሪክም ኢቭን በፌሻል ከለራቸውም እንደውም ሞር የሰሜን አፍሪካ ሀገሮች ወደ አረቡ ዓለም እንደሚቀርቡ ነው የሚናገረው። ስለዚህ አፍሪካን ካፕ ኦፍ ኔሽንስ ስንል እንግዲህ እነዚህ ትክክል አይሆንም ማለት ነው። ሀገራት የሚለውን ቃል ለመጥቀስ ፈልጎ ነው እንደዛ የተባለው። ስለዚህ በተለምዶ እንደዚህ አይነት ትክክል ያልሆኑ ቃላቶች ሊገጥሙን ይችላሉ። እንደዚሁ ሰዎች although it is incorrect to refer Ethiopia, Russia, India and so on as a nation again ሀገር ናቸው እንጂ የኢትዮጵያ ኔሽን ስንል ኢትዮጵያ መልቲ ኤትኒክ ግሩፕ ያለባት ዳይቨርሲፋይድ የሆኑ ከ80 በላይ ብሔር ብሔረሰብ ያለበት ሀገር ውስጥ ተመሳሳይ አይደለም ያለው ማይድ ሌጀንድ ሂስትሪ values and other things it may differ from ethnic group to ethnic group. so nation ለመባል ቅድም ያልኳችሁን መሰረታዊ ነገር መርሳት የለብንም። ስለዚህ ኔሽን ለመባል በዋናነት ሼርድ የሆነ የጋራ ማንነት ያስፈልጋል። ኮመን ሶሻል ፕራክቲስ እጅግ ተገቢ ናቸው ማለት ነው። እንደዚሁም ኔሽን ከስቴት እንግዲህ አንዱ የሚለይበት ኔሽን የምንለው ነገር ትንሽ ሰፋ ሊል ይችላል ወይም it is more wider concept than state። ኔሽንን ከስቴት አንፃር ስናየው ሰፋ ያለ ነው። ለምን ካልን ለምሳሌ ፍሬንችን እንወስድ ወይም ፈረንሳይን አሁን ላይ ያለችውን ፈረንሳይ ብንወስድ ፈረንሳውያን የሚገርማችሁ ስቲል የቤልጅየም ምድር ላይ የስዊትዘርላንድ ምድር ላይ እንደዚሁም የጣሊያን ምድር ላይ ክሌም ያደርጋሉ ወይም መሬት አለን ብለው ስቲል እኛን የሚመስሉ ብለው የሚያስቧቸውን ማህበረሰቦች ቤልጅየም ውስጥ፣ ስዊትዘርላንድ ውስጥ፣ ኢታሊ ውስጥ አለ ብለው ኮመን ባክግራውንድ እንዳላቸው የሚገልጹበት ንግርት አለ ወይም ክሌም አለ። ስለዚህ ፈረንሳውያን እኛ ከምናስበው ድንበር ያለፈ ወይም ከፈረንሳይ የተሻገረ የኔሽን አስተሳሰብ ነው ያላቸው ማለት ነው። ስለዚህ ኔሽን ሰፋ ሊል ይችላል ከስቴት አንፃር ስናየው ማለት ነው። ኔሽን ሌላኛው እንግዲህ አንድ አባባል አለ ኔሽን is a soul to the body of modern state machinery ይባላል። እንግዲህ አሁን ላይ ዓለም ላይ ላሉ ሀገራት መፈጠር ዋነኛ ሶል ወይም ነፍስ ዓለምን እንግዲህ እንደ አንድ በዲ ብንወስድ ዋና ነፍሱ ወይም የሁሉ ሀገራት ለመፈጠራቸው ኔሽን የሚለው ወይም የጋራ ማንነትና የጋራ ልምምዶች እንደ ዋነኛ መፈብረኪያ የስቴቶች መፈብረኪያ ልንወስድ እንችላለን። በባለፈው ቪዲዮ ላይ ስንጀምር የምታስታውሱ ከሆነ ለመሆኑ what is the objective of learning or conceptualizing nation, nationalism and states ብለን ነበር የጀመርነው የምታስታውሱ ከሆነ ዋና የመለስንበት ዋናው ዓላማችን ምንድነው? እኛ የምንማረው ላልነው ለተለያዩ አብዮቶች፣ ለተለያዩ ጦርነቶች እንዲሁም አመጾች መሰረት የሆኑት እነዚህ ኔሽን፣ ናሽናሊዝም ኤንድ ስቴት የሚባሉ ኮንሰፕቶች እንደሆኑ ተነጋግረናል ማለት ነው። ስለዚህ እንደው ስለ ኔሽን ነው እያወራን ያለነው።
ኔሽን እንዴት ሀገራትን ፈጠረ የሚሉትን እስቲ ዲፈረንት ኤግዛምፕልስን አጠር ባለ ሁኔታ እናያለን። የመጀመሪያው አሜሪካን ዋር ኦፍ ኢንዲፔንደንስ ነው። የአሜሪካን ዋር ኦፍ ኢንዲፔንደንስን ስናነሳ እንግዲህ አሜሪካን በግሬት ብሪቴን ኮሎኒ ስር ለረጅም ዓመታት እንደተገዛች ይታወቃል። ግን አሜሪካ ራሷን ነፃ ያወጣችበት ይሄ ኔሽን የሚለውን ኮንሰፕት በመያዝ በምን ላይ ተመረኮዘ? አንድ ነን በማለት ኮንፍሊክት ቢትዊን 13 አሜሪካን ኮሎኒስ ዊዝ ዘ ግሬት ብሪቴን ኢን ዲስ ናሽናሊዝም ፕሌይድ ኤ ክሩሻል ሮል ኢን ዩኒፋይንግ ዲስ ኮሎኒስ ማለት ነው። ምንም እንኳን እነዚህ የግሬት ብሪቴን ገዢዎች አሜሪካን ውስጥ ያሉ 13ቱን ኮሎኒዎች እየገዙ ቢሆንም እነዚህ 13 ኮሎኒዎች እኛ የጋራ ማንነት ያለንን። እንደውም ማርቲን ሉተር ኪንግ ምን ይላል? the people of American ብሎ ለብቻ ለይቶ አሜሪካውያን የጋራ አይዴንቲቲስ፣ የጋራ ማንነት፣ የጋራ ሶሻል ፕራክቲስስ፣ የጋራ ማይድን ሌጀንድስ እንዳላቸው አድርጎ እኛ 13 ኮሎኒስ የጋራ እኛን የሚመስሉ የምንመሳሰል አንድ አሜሪካውያን ነን በማለት ነው እንግዲህ አብረው ግሬት ብሪቴንን ወቅተው እንግዲህ ከቀኝ ግዛት ነፃ የወጡት። ስለዚህ በትልቁ ይሄ የሚነሳ ነው ማለት ነው። ሌላኛው ዘ ትሪቲ ኦፍ ዌስትፋሊያ ኢን ጀርመኒ ነው። እንግዲህ በ1648 እንግዲህ የመግባቢያ ሰነድ ተፈርሟል በትሪቲ ኦፍ ዌስትፋሊያ። የትሪቲ ኦፍ ዌስትፋሊያ ዋና ምክንያት መፈረሙ ሃይማኖትን መሰረት ያደረገ እንግዲህ the most bloodiest የተባለው በጣም እጅግ ደም አፋሳሽ የሆነ ጦርነት ስፔሻሊ በካቶሊክና በፕሮቴስታንት ሪሊጂንስ ላይ መሰረት ያደረገ እንደሆነ የሚነገርለት ረጅም the 30 years war የሚባለው ማብቂያው የሆነው እንግዲህ የትሪቲ ኦፍ ዌስትፋሊያ በጀርመን ላይ የተካሄደው ነው። እንግዲህ ይህ ጦርነት በአይነቱ በጣም ለየት ያለ ደም አፋሳሽ የሆነ ግን በቃ ይብቃን ይህ ጦርነት ካሉ በኋላ እኚህ ኔሽን የሚለውን ሀሳብ በመታገዝ ተመሳሳይ ማንነት አለን ብለው የሚያስቡ ህዝቦች በተለያየ መንገድ የራሳቸውን ስቴት የመገንባትና የራሳቸውን ግዛት በመፍጠር የግዛት አንድነት ተከብሮ እንግዲህ ያኛው ጦርነት ቆሞ ሰላም እንዲወርድ ሆኗል ማለት ነው። የዛ ጊዜ ነው እንደውም the term ኢንተርናሽናል የሚባለው ራሱ ወርድ በጀርሚ ቤንታም የተዋወቀው በዚህ ትሪቲ ኦፍ ዌስትፋሊያ በኋላ ሰላም ወርዶ ሰዎች መሰል ከሆኑ ህዝቦች ጋር ሀገርን መመስረት ሲጀምሩ ነው። አሁንም ኤግዛምፕሎችን እያየን ነው። መጀመሪያ the war of or the American war of independence ናየን the treaty of westphalia። ሌላኛው ኤግዛምፕላችን ወይም ይሄ ናሽናሊዝም ወይም ኔሽን ለሀገር መመስረት ምክንያት የሆነበት የፍሬንች ሪቮሉሽንን ማንሳት እንችላለን። ፍሬንች በ1789 እንግዲህ the old regime was overthrown by the movement of nationalism በናሽናሊዝም በተባለው ሙቭመንት ወይም በብሔርተኝነት እኛን መሰል የሆኑ ህዝቦች ብለው እንግዲህ አሁን ያለችውን ፈረንሳይ እንድትቋቋም የሆነበት ነው። ኮንግረስ ኦፍ ቪየናን ማንሳት እንችላለን። ኮንግረስ ኦፍ ቪየና እንግዲህ aimed to restore monarchies and stop revolutionary ideas እንግዲህ ሀገራት ራሳቸውን ችለው መመስረት ከጀመሩ በኋላ ኮንግረስ ኦፍ ቪየና ተመልሶ የድሮ ስርዓትን ወይም የኢምፓየሩን ዘመን ለመመለስ ወይም ሞናርኪስን ለመመለስ ያደረገው ጥረት it was not successful። ኮንግረስ ኦፍ ቪየና አላማው ያ ነበር፣ የድሮውን ሞናርኪ ወይም ኢምፓየርን ወደ ኋላ ለመመለስ የተደረገ ጥረት ነበር፣ ግን ሰክሰስ አላረገም። ምክንያቱም ቅድም ያልኳችሁ ይሄ ሰልፍ ዲተርሚኔሽን እና ናሽናሊዝም የሚለው አስተሳሰብ በሰው አእምሮ ውስጥ በትልቁ ታትሞ ስለነበር በቀላሉ ወደ ድሮ ወደ ኢምፓየር ለመመለስ ፈቃደኛ ህዝቡ ባለመሆኑ ይህ ሰክሰስፉል አልነበረም። ስለዚህ ስቴት የመሆን እንቅስቃሴ ወይም ራስን ችሎ የመውጣት እንቅስቃሴ እንደውም ተጠናክሮ ቀጥሎ በ1861 ጣሊያን በጣም ከብዙ ሲቲ ስቴትስ ተከፋፍላ የነበረችው አንድ ጣሊያን በ1861 ሆና ራሷን የቻለች ሆናለች። በተለይ ከዓለም ጦርነት ከመጀመሪያው የዓለም ጦርነት ፖስት ወርልድ ዋር በኋላ the post world war has given Europeans to self rule of their rights to and establish their own nation states። ከዓለም ጦርነት በኋላ እንግዲህ አዳዲስ የሚባሉ ሀገራት እንግዲህ እንደ መብት ሁሉ በመቁጠር መመስረት ችለዋል። እንግዲህ ቅድም ባልኳችሁ አስተሳሰብ ማለት ነው። የጋራ ማንነት፣ የጋራ ታሪክ፣ የጋራ ቋንቋ፣ ተመሳሳይ የሆነ ሌጀንድ ማይዛለን ብለው የሚያስቡ
የራሳቸውን የቻለ እንግዲህ ኔሽን ስቴት ሆነው ወጥተዋል ማለት ነው። ከነዚህ መካከል እንግዲህ ከአንደኛው ዓለም ጦርነት በኋላ እነ ኦስትሪያ፣ ቡልጋሪያ፣ ኢስቶኒያ፣ ፊንላንድ፣ ሃንጋሪ ላይክ ላትቪያ፣ ሊቱዌኒያ፣ ፖላንድ፣ ቼኮስሎቫኪያ አሁን ላይ ቼክ ሪፐብሊክ እና ስሎቫኪያ የሆነው እንደዚሁም ዩጎዝላቪያ አሁን ላይ ክሮኤሽያ፣ ሰርቢያ እና ስሎቬኒያን የያዙ ሀገራት የመሳሰሉ በዚህ የዓለም ጦርነት ማብቂያ በኋላ የራሳቸውን ስቴት ወይንም ኔሽን ስቴትን መገንባት ችለዋል ማለት ነው። በአጠቃላይ ናሽናሊዝምን እንደ አመለካከት ከቆጠር ነው ኔሽን ደግሞ የምንለው የጋራ ማንነት፣ የጋራ ታሪክ፣ የጋራ ቋንቋ፣ የጋራ አይዴንቲቲ፣ የጋራ ባህል፣ የጋራ ስለንቦና ውቅር አለን ብለው የሚገልጹ ማህበረሰቦች እንግዲህ የሚያንጸባርቁት ነው። በሚቀጥለው እንግዲህ ስቴት በሚለው ኮንሰፕት እንቀጥላለን።